ጅኑ ሄዶ ይመለሳል። ይህን ሰው አላገኘሁትም ይለዋል። እሱም አላገኘሁትም ማለት ምን ማለት ነው? እኔ እኮ እዚህ ያየሁት ነው ይለዋል። የሆነ የሚጠቀሙት ትንሽ ኳስ ነገር አላቸው። ሰውየውን ባለበት ሆነው ማየት ይችላሉ። ጅኖቹ ያሳዩታል። አጠቃቀሙን ከቻሉበት መጠቀም ይችላሉ። በዚሁ አጋጣሚ ለልጆች የምመክረው ነገር ቢኖር የዲዝኒ ፊልሞችን አትዩ። ምክንያቱም አብዛኛውን የዲዝኒ ፊልሞች የተጻፈው በባለሙያ ሳሒር ነው። ካላመናችሁኝ አንድ ምሳሌ ልንገራችሁ። የሲንድሬላን ፊልም ሁላችንም እናውቃለን። ያቺ ጠንቋይ አሮጊት በእጇ የያዘችው እንጨት አለ አይደል? የሆነ የተናገረችው ነገር አለ። ሙሉ አረፍተ ነገሩን አልጨረሰችውም። ወላሂ የተናገረችው ቃል በቃል ሸምሰል መዓሪፍ ላይ ያለ ነው። ጅኖች ራሳቸውን ወደ ሌላ ነገር የሚቀይሩት በዛ ቃላቶች ነው። በፊልሙ ላይ ግን ቃሉን ሙሉ በሙሉ አልጨረሰችውም። ስለዚህ ይሄን ስክሪፕት የጻፈው ሰው ስለዚህ ነገር በሚገባ ያውቃል ማለት ነው። እናም በፊልም አሳምረው ሊያቀርቡልን ይፈልጋሉ። ለዛ ነው ራሳቸውን ወደ ሌላ ነገር የሚቀይሩ ጅኖች ወደ ነበሩበት ለመመለስ የሚያስችላቸውን መተት ካላወቁ በዚያው በተቀየሩበት ቅርጽ ነው የሚቀሩት። ለምሳሌ አንድ ጅን ወደ እባብነት ተቀይሮ ተመልሶ ወደ ራሱ መልክ የሚመጣበትን መተት ካላወቀ እባብ እንደሆነ ነው የሚቀረው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በቤታችሁ ውስጥ እባብ ካያችሁ በአላህ ስም 3 ጊዜ እንዲወጣ ተናገሩት። ከወጣ ያ እባብ ጅን ነው። እኔ ራሴ በአይኔ ይህን አድርጌ አይቻለሁ። እባቡ ቀጥ ብሎ ወጣ። እሺ ካልወጣስ? ያኔ መግደል ትችላላችሁ። ጅን ቢሆን እንኳ መግደል በምትችሉበት አካላዊ ቅርጽ ላይ ነው ያለው። አለበለዚያ ግን ጅን ከሆነ ሳይነካችሁ እንኳን ሊገድላችሁ ይችላል።